ሰላም ውድ ሰላም የዩቲዩብ ውድ የዩቲዩብ ተከታታዮች እንዴት ተከታታዮች ናችሁ? ደህና ሰላም ናችሁ? ናችሁ? ሰላማችሁ ይብዛልን። እኛ ደህና ነን፣ እግዚአብሔር ይመስገን። ዛሬ እንግዲህ የመጀመሪያ ቪዲዮአችንን ልንሰራ እ፣ እ፣ መጠናል ማለት ነው። ዌልካም እንደምትሉን ተስፋ አደርጋለሁ አዎ አይደለ? አዎ እሺ፣ ለዛሬ መጀመሪያ ራሳችንን እናስተዋውቅና ከዛ ይጠቅማሉ የሚባሉ ብዬ ያሰብኳቸውን ጥያቄዎች የተወሰኑ ጥያቄዎች አምጥቻለሁ። እነዛን እጠይቅሃለሁ ማለት ነው። እሺ እኔ ስሜ እንግዲህ እሰይ ይባላለሁ። እኔ ያንተን ነገራቸው። አብነት እባላለሁ። እሺ ሌላውን ያው እንግዲህ ቀስ በቀስ እንተዋወቃለን። ስለዚህ ለዛሬ ያሰብኳቸውን ጥያቄዎች ልጠይቅህና ምንም በተመለከተ አይ ምንንም አይመለከትም፣ ግን ሰው አሁን ከዚህ ቪዲዮ ሰዎቹ ምን ይማራሉ የሚለውን ለዛሬ 3 ጥያቄዎች አዘጋጅቻለሁ። እነዛን እጠይቅሃለሁ። ካንተ ይማራሉ ብዬ ያሰብኳቸው ጥያቄዎች ናቸው። እሺ የቻልኩትን እሞክራለሁ። ስለዚህ ወደ መጀመሪያው ጥያቄ ልሂድ። እሺ የመጀመሪያው ምንድን ነው? ሰዎቹ ይማሩበታል ብዬ ያሰብኩት አንድ ባህሪ ያለህና በጣም ወደው ባህሪ ስለሆነ ምንም ቢፈጠር የሆነ ነገር ማለት ሀፕን ሲያደርግ ፖዚቲቭሊ ነው የምታየው። ማለት ያ ነገር በቃ እንደሚያልፍ በምን መንገድ ማለፍ እችላለሁ የሚለውን ነው እንጂ የሆነ ተስፋ አትቆርጥም ወይ ደግሞ አትናደድም ምናምን። እና እስኪ ሰዎቹ የሆነ ነገር ሀፕን ሲያደርግባቸው ወይ ደግሞ የሆነ ነገር ሲፈጠር በምን መንገድ ቢያልፉት ነው ጥሩ ብለህ የምታስበው? ማለት ከአንተ ባህሪ ማለት ነው። እንግዲህ የኔ ባህሪ ምንድን ነው? ሁሉም ነገር ያው በጎ ጎን አለው፣ መጥፎ ጎን አለው። ግን ነገሮች ሲፈጠሩ ያው ምንም ማድረግ አልችልም። ያው ተፈጥሯል ነው። ግን ወደ መፍትሄው መሄድ ቢቻል እንደዛ ነው የማስበው። ግን አንድ ትልቁ ነገር በቃ በፈጣሪ እምነት መያዝ ነው። ለምን የሆነ ነገር ይገጥማል። ከዛ እኔ የማልወጣው ነገር ከሆነም ያው ጸሎት ማድረግ ነው። የምወጣው ከሆነም መፍትሄ መፈለግ ነው። ስለዚህ ዋናው ነገር በፖዚቲቭ ማየቱም ብቻ ሳይሆን ተስፋ ማድረግ ነው። በቃ የሆነ ነገር የሚፈጠረው በቃ እግዚአብሔር ያለው ነገር ይሆናል ብዬ ነው የማስበው። እንግዲህ የተፈጠርነውም የሆነ ነገር ሊገጥመን ልናመሰግን ነው የተፈጠርነው፣ አመስግነን ልናልፍ ነው። ግን ከምስጋናም አልፎ የገጠመንን ነገር በቃ በኔጌቲቭ ከተቀበልነው በቃ ኔጌቲቭሊ እኛ ሾክ እንሆናለን። ግን ከዛ በፊት በጥሩ መንፈስ መቀበል ነው የሚሻለው። ኔጌቲቭ አይዲያ ካለው ምንም ጥያቄ የለውም። በቃ ጉዳቱን የሚያበዝ ነው መጨነቁ ምናምን ሳስበው እንትን ይላል። አዎ አይ እኔ አሁን ማለት የሆነ ነገር ሲፈጠር ቶሎ በቃ ወደ መናደዱ ተስፋው ወደ መቁረጥ ምናምን ነው የሚሄደውና አንተ ደግሞ በተቃራኒው በቃ እግዚአብሔር ያለው ይሆናል፣ ያንን ደግሞ በምን መንገድ ልወጣው ወደሚለው ነው የምትሄድ፣ ወደ መፍትሄው ማለት ነው። ለዛ ነው ሌሎችም ይማሩበታል ብዬ ስላሰብኩ ነው የጠየቅኩ። ወደ ሁለተኛው ጥያቄ ልሄድ። እሺ የቀረ ነገር የለማ? አዎ እሺ ሁለተኛው ደግሞ ምንድን ነው? ሁለተኛው ተማሪ ነበርካ? ዘንድሮ ተማሪ ነበርክ፣ ግን በዛ ልክ ደግሞ በጣም ውጥረት ውስጥ ነበርክ። በቢዝነሱም በቤት ውስጥም በቤተሰብ በምንም በሁሉም ውጥር ብለህ ነበርና ቤት ውስጥ አንድም ቀን አንብበህ አታውቅም። ማለት ለፈተና ተዘጋጅተህ አታውቅም ምናምን። እና እኔ ሳይ አንብበህ አታውቅም እና ያን ሳይ ከዛ ደግሞ ፈተና ደግሞ በጥሩ ውጤት ነው የምታመጣው። በጥሩ ውጤት ነው የተመረቅከውና እንዴት ነው ይሄንን ቻሌንጅ ማለት ሳታነብ እንዴት ነው የምትመልሰው? ክላስ ውስጥ በምታዳምጠው ብቻ ነው ስለሚገባህ ነው ወይስ ከበፊት የነበረህ ታለንት አለ ወይ ደግሞ ምንድን ነው? ማለት ተማሪ ሆኖ የሚያዩ ሰዎች ካሉ ምናልባት እንዳንተ ሰራተኛ ሆነው ስራ እየሰሩ በጎን የሚማሩ ሰዎች ይኖራሉና እነዛ ሰዎች ካንተ ምን ይማራሉ? ይሄ ታለንት አልለውም። ይሄን ማለት እኔ ታለንት አልለውም። ለምን ያው ስራ ውለሽ ቤት ስትመጪ ይደክማል። ከዛ ቤት ደግሞ በቃ ከሰው ጋር የማህበራዊ ህይወት ስትኖሪ ያው ለማንበብ ምንድን ነው ተነሳሽነቱ አይመጣም።
እና ተነሳሽነቱም ያን ያክል ነው። ግን ምንድነው እንደዛ ሆኖ ጥሩ ውጤት የሆነው ያን ያክል በጣም ጥሩ የሚባል አይደለም፣ አቬሬጅሊ ጥሩ ነው በቃ። ግን ዲግሪ ላይ ስንማር ሲሪየስ የእንጀራ ጉዳይ ነው። ምንም በቃ ወደዛ ወደዚህ የለም። አንዴ ከከሸፈ ከሸፈ ነው። ስለዚህ ከሱ አንፃር ሲሪየስ ሆነን ተምረን፣ አሁን ግን ማስተርስ ላይ ግን አንደኛ ያው ማቹሪቲም ከፍ እያሉ ኑሮን እያዩ ምናምን ሲኬድ መረጋጋት ይመጣል፣ ማስተዋል ይመጣልና የኛ ደግሞ የኮንሴፕት ትምህርት ነው። ሞሮፍ ኮንሴፕት ይበዛዋል። የኢኮኖሚክስ ትምህርት ነው። ስለዚህ በኮንሴፕትም አንዳንዴ እመልሳለሁ። ሌላው ቢሮም እጠቀማለሁ። ቢሮ በደንብ አነባለሁ። ማለት በደንብ ባይባልም አነባለሁ። ቤት አዎ እንደማላነብ ነው። አንዳንድ ቀኖችን ነው የምጠቀመው ለአሳይመንት ለምናምን፣ ወይም ማታ ላይ እንደዚህ ተነስቼ እንደዚህ ሞክራለሁ እንጂ ብዙ አላነብም። እውነት ለመናገር ተማሪ የማስተርስ ተማሪ እንደዛ ያነባል ብሎ አንቺ ልክ እንዳልሽው ነው እንዳየሽኝ በቃ የማስተርስ ተማሪ አልመስልም። ግን ቢሮ ላይ ያነባለሁ። ሲቀጥል 1 ዓመት ተኩል ከ3 ዓመት ውስጥ 1 ዓመት ተኩል ትምህርት ነበር፣ 1 ዓመት ተኩል ሪሰርች ነበር። ያው 1 ዓመት ተኩሏን ለአሳይመንትም ለምንም እያልኩ በዛው ስለማነብ ፈተናም ከዛው ስለማይዘል በዛ መልኩ ነው የተወጣሁት። 1 ዓመት ተኩሏን ሪሰርቿን ግን ቢሮ ነው በደንብ የሰራሁት፣ ቢሮ ነው። ከዛ እሑድ ቅዳሜ ነው የምሰራው። ያው ላይብራሪ ምንም እያልና ያን ያክል ታለንት ነው ብዬ እኔ ይሄ እንትን አይሆንም፣ ምክንያትም እንትንም አይሆንም። እሺ ስለዚህ እኔ ሳላይ ቢሮ እያነበብክ ነበር? ቢሮም አነባለሁ። አዎ ላይብራሪ፣ ቤትም እንደዛ አልፌዋለሁ ከፈጣሪ ጋር እንግዲህ አልፈነዋል። ስለዚህ ጊዜን ያው በአግባቡ መጠቀም ነው ዋናው ነው። አዎ የሚገባውን ያን ያክል በጣም ታይም እንዲቮት ባላረግበትም በትንሹ ግን ሞክሬያለሁ። በቃ የቻልኩትን ከስራ ጋር አጣጥሜ ሞክሬያለሁ የቻልኩትን። እሺ ቴንኪዩ። ወደ 3ኛው ጥያቄ ልሄድ ነው። ደስ ይለኛል። እሺ 3ኛው ደግሞ እንማርበታለን ብዬ ያሰብኩት ምንድነው አንድን ስራ ለመስራት ቀጠሮ አሰጥም። ለምሳሌ ዛሬ መሰራት ያለበት ነገር ከሆነ በቃ ዛሬ አሁን የሚሰራ ከሆነ አሁን ማለቅ አለበት ብለህ ነው የምታስበውና እኔ ደግሞ ለምሳሌ አሁን እንደምታቀኝ ቀጠሮ ነው ዛሬ ያሰብኩትን ዛሬ ከመፈጽም ይልቅ ነገ የሆነ አዲስ ነገር የሚፈጠር ነው የሚመስለኝና ለነገ ነው ቀጠሮ። የብዙዎቻችን ችግር ነው ብዬ አስባለሁ እሱ። እና ምናልባት እንደኔ ቀጠሮ ማለት በቀጠሮ ቀጠሮ የሚሰጡ ሰዎች ካሉ ለአንድ ስራ ምን ታስተላልፋለህ የሚለውን። ያው ማለት በአንድ ጀንበር ሁሉ አያልቅምና የሚቻለኝን ማለት ዛሬ ማለቅ ያለበት ከሆነ አልቆ ባየው ደስ ይለኛል። ጉጉት አለኝ፣ እቸኩላለሁ፣ ነገሮች ላይ እቸኩላለሁ ማለት የተሰጠኝን ታስክ ለመጨረስ ቢሮ ላይም እንደዛ ነኝ። የተሰጠኝን ታስክ የያዝኩትን ታስክ ማለት ስራዬን ጨርሼ ማስቀመጥ ነው የምፈልገው። ፍላጎቴ ነው ይሄ። ከድካም ውጪ ካልደከመኝ በቀር እንዲያድርብኝ አልፈልገውም ያን ስራ። በአንድ ጀንበር የማያልቅ ከሆነ ግን ያው ፍላጎቱ ምንም ነው። ምክንያቱም የ1 ዓመት ስራ በአንድ ቀን ሊያልቅ አይችልም። የፕሮሰስ ያለው ነገር ከሆነ አይሆንም። ግን መደረግ ያለበት ነገር በጊዜው ቢደረግ አንደኛ ያው ከሀሳብ መገላገላለሁ። በአእምሮ ያን እያሰብኩ መቀመጥ አልፈልግም። ሌላ ሀሳብ ማሰብ ይሻላል። ስለዚህ ከዛ ፍላጎት አንጻር ነው እንጂ ከዛ አንጻር ነው። በዚሁ እንለፈው። እሺ አመሰግናለሁ። ለዛሬ ያዘጋጀኋቸው እነዚህ 3 ጥያቄዎች ናቸው። ቤተሰብ እንግዲህ ከዚህ ብዙ እንደተማራችሁ ተስፋ አደርጋለሁ። ሌላው ደግሞ በኮሜንት እንግዲህ ሀሳባቸውን እንጠብቃለንና እንጠብቃለን። ሰብስክራይብ፣ ላይክ እያደረጋችሁ አበረታቱን። ኮሜንት ላይ አያለው እንግዲህ ምን ያህል እንደወደዳችሁት። አመሰግናለሁ። ያው ማለት ተወደደም አልተወደደም ሳይሆን ዋናው ነገር ያው እኛን ያው እንግዲህ ሀሳቡን ያነሳችው እሷ እሰይ ናት፣ ባለቤቴ ናት። ስለዚህ ዩቲዩብን እንማማርበት ብለን ነው የጀመርነው፣ ሌላ እንትን የለውም። ስለዚህ ትወዱታላችሁ ብለን ተስፋ እናደርጋለን። በእናንተ ኮሜንት እኛ ደግሞ እየተሻሻልን እንመጣለን። ያለንን ሀሳብ እናጋራችኋለን። እኛ የተሻልን ሁነን ምናምን ሳይሆን የገጠመንን እኛም ሸር እናደርጋለን፣ ከእናንተም እንቀበላለን። እንደዚሁ እየተማማርን እንቀጥላለን። እናመሰግናለን።
እሺ ቴንኪው